የነፂ የቀብር ስነ ስርዓት ላይ የተፈጠረው እጅግ ልብ የሚሰብር ክስተት። ነፃነት ወርቅነህ በህይወት እያለም መሞቱ ታውጆበት ነበር። እውን የሆነው ሞቱ እናም በርካቶች ለመቀበል ያዳገታቸው ሞቱ የበርካቶችን ልብ ሰብሯል። ዛሬ ከሀገር ቤት የነፂን የሞት መርዶ ሰምተው የገቡት ቤተሰቦቹ በመራር ሐዘን ልባቸው ተሰብሮ እጅግ በሚያሳዝንና ልብ በሚሰብር ሁኔታ ያነባሉ። የነፂ ህልፈት በርካታ ክስተቶችን እያስመለከተንና እያስደመጠን ሲሆን ከፍተኛ ቁጣ ያስነሱ ትችቶችም እየተደመጡ ይገኛሉ። ጓደኛው አርቲስት ገነት ንጋቱ በነፃነት ሞት ላይ ያደረገችው ነገር ፈጽሞኑ ከእርሷ የማይጠበቅ ነው የሚሉ በርካታ ቁጣዎች እየተደመጡ ይገኛሉ። አርቲስቷ ለዚህ ጉዳይ ምላሽን ሰጥታለች። ይህ ብቻ ሳይሆን የነፂን ህልፈት ተከትሎ በርካታ ጉዳዮች እየተደመጡ ያሉ ሲሆን የወይዘሮ አዳነች አቤቤ ጥልቅ የሀዘን ስሜት ነፂ ያልነካው ቤት የለም፣ በነፂ ህልፈት ያላለቀሰ ያላዘነ አለ ለማለት በእጅጉ ያዳግታል። የነፂ የቀብር ቦታ ከባድ ቅሬታም ተነስቶበታል። ነፂ በኑዛዜው መሰረት የቀብር ስነስርዓቱ አለመደረጉ ህዝቡን በእጅጉ አሳዝኗል። ተወዳጁ አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት መለየቱን ተከትሎ ሀገር ባዘን ላይ በሆነችበት ወቅት አርቲስት ገነት ንጋቱ በዩቲዩብ ገጿ ላይ ያጋራችው የቀጥታ ስርጭት ከፍተኛ ህዝባዊ ቁጣና የሙያ ትችትን አስነስቶባታል። አርቲስት ገነት ንጋቱ የነፃነት ወርቅነህ ህልፈት እንደሰማች ወዲያውኑ ወደ ዩቲዩብ የቀጥታ ስርጭት በመግባት በከባድ ሀዘንና ድንጋጤ ውስጥ የሚገኙ የሙያ አጋሮቹንና ወዳጆቹን በስልክ እያነጋገረች ንግግራቸውን በቀጥታ ለህዝብ ማሰራጨቷ ነው ስነ ምግባራዊ ተብሎ የተወገዘው። በዚህ የቀጥታ ስርጭት ላይ ከተደወለላቸውና ድምጻቸው ለህዝብ ከተጋለጠባቸው ሰዎች መካከል አንጋፋው ኮሜዲያን ደረጀ ኃይሌም ይገኝበታል። ደረጀ በወቅቱ በሆስፒታል ተገኝቶ በወዳጁ ህልፈት በከባድ ሀዘን ውስጥ ሳለ ነበር ስልኩ የተደወለለት። ጉዳዩን አስመልክቶ በፌስቡክ ላይ አቤል ገብረ ኪዳን ለቀረበ የወቀሳ ጽሑፍ በሰጠው ቀጥተኛ ምላሽ ኮሜዲያን ደረጀ ኃይሌ በድርጊቱ መደንገጡንና ማዘኑን ገልጿል። እኔ መቀረጼንም አላውቅም፣ እንደቀደመ ወዳጅነታችን ሀዘኗን ልትገልጽ መስሎኝ ሆስፒታል ሆኜ ነው፣ በጥልቅ ሀዘን ውስጥ ሆኜ ነው ያወራዋት ያለው ደረጀ ድርጊቱን በጠንካራ ቃላት አውግዞታል። የአርቲስት ገነትን ተግባር ሲበዛ ብልግናና ሆዳምነት ነው፣ ከተማረ ሰው የማይጠበቅ ነው ሲልም ኮንኖታል። የአርቲስት ገነት ንጋቱ ድርጊት ቢያንስ በሁለት ዋና ዋና የስነ ምግባር ጥሰቶች እየተተቸም ይገኛል። የመጀመሪያው በጋዜጠኝነትም ሆነ በማህበራዊ ግንኙነት መርህ አንድ ሰው በቀጥታ ስርጭት ላይ ከማቅረብ ወይም ከመቅረጽ በፊት ፈቃደኝነትን መጠየቅ ግዴታ ነው። ገነት ግን በሀዘን የተሰበረ ልብ የያዙ ሰዎችን ሳታስፈቅድና የቀጥታ ስርጭት ላይ መሆናቸውን ሳትናገር ለግል የዩቲዩብ ይዘት የማሟያነት ተጠቅማባቸዋለች የሚል ወቀሳ ቀርቦባታል። ሁለተኛው የሟች ክብርና የሕክምና ሚስጥር ነው። አርቲስቷ በስርጭቱ ላይ ስለ አርቲስት ነፃነት ወርቅነህ የህመም ሁኔታና አሟሟት የዘረዘረችበት የጠየቀችበት መንገድ የሟቹን ቤተሰቦች ክብር ያልጠበቀና ሕክምናዊ ሚስጥሮችን ያለ ቤተሰብ ይሁንታ ያወጣ ነው በሚልም ተተችቷል። ብዙዎች በማህበራዊ ሚዲያ ላይ ባሰፈሩት አስተያየትም አርቲስቷ ልታደርግ ይገባት የነበረው በስልክ የዩቲዩብ ቪዲዮ ከመስራት ይልቅ በቦታው ተገኝቶ ለቤተሰብና ለወዳጆች ሀዘን መድረስ እንደነበርን በመግለጽ የሰሩት ስራ ከወዳጅ ሀዘን ይልቅ የዩቲዩብ ተመልካች ቁጥርን ያስቀደመ ነው ሲሉም ድርጊቱን በርካቶችም አውግዘውታል። ታዲያ ይህንንም ተከትሎ አርቲስት ገነት ንጋቱ ለመላው የኢትዮጵያ ህዝብና ለአድናቂዎቿ በሙሉ ከቆይታ በኋላ ትችቱ ሲበዛባት ይቅርታ ስለመጠየቋ ተሰምቷል። በአርቲስት ነፃነት ወርቅነህ ህልፈት የተሰማኝን ጥልቅ ሀዘን ገልጬ ዜና መስራቴ ይታወቃል። በዚህ ቪዲዮ ላይ ከወዳጅና ከጓደኛዬ ኮሜዲያን ደረጀ ኃይሌ ጋር ያደረኩት የስልክ ልውጥ አካትቻለሁ። የእሱን ሀሳብ ጨምሮ ማካተቴ መላው የኢትዮጵያን ህዝብ ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩ መላው የኢትዮጵያ ህዝብና አድናቂዎቼን ይቅርታ ለመጠየቅ ወዳለው በድጋሚ እጅግ የምወደው ወንድሜ አርቲስት ነፃነት ወርቅነህ ህልፈት የተሰማኝን ጥልቅ ሀዘን በመግለጽ ለቤተሰቦቹ፣ ለወዳጆቹ፣ ለመላው አድናቂዎቹ መጽናናትን እመኛለሁ። ነፍሱን በአጸደ ገነት ያኑርልን በማለት ነው አርቲስት ገነት ንጋቱ የገለጸችው።
በተያዘው መረጃችን ታዋቂው አርቲስት ነጻነት ወርቅነህ ባጋጠመው ድንገተኛ ህመም ከዚህ ዓለም በሞት በመለየቱ ጥልቅ ሐዘን ተሰምቶኛል ሲሉ ወይዘሮ አዳነች አቤቤ ገለጹ። ለአርቲስት ነጻነት ቤተሰቦች፣ ወዳጆችና አድናቂዎች በሙሉ ልባዊ መጽናናትን እመኛለሁ። ፈጣሪ ነፍሱን በአጸደ ገነት ያኑርልን ሲሉ ወይዘሮ አዳነች አቤቤ በነጻነት ህልፈት የተሰማትን ሐዘን ገልጻለች። የነጻነት ህልፈት በርካቶችን አሳዝኖ ያለ ጉዳይ ሲሆን ይህም ጉዳይ በርካታ ጉዳዮችን እያስመለከትንና እያስደመጠንም ይገኛል። የአርቲስት ነጻነት ወርቅነህን የህይወት ታሪክ ባጭሩ እናጋራችሁ። ነጻነት ወርቅነህ አዲስ አበባ ኡራኤል አካባቢ በ1975 ዓ.ም ተወልዶ ያደገው ነጻነት ገና የሁለተኛ ደረጃ ተማሪ እያለ የህይወት ጥሪውን ለይቶ በማወቅ ለሚወደው ቲያትርና ጥበብ ራሱን የሰጠና በዚህም ለከፍተኛ ደረጃ የደረሰ አርቲስት ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱን ልዩ የሆነ የአቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለሙያም ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦን ያሳየው አርቲስት ነጻነት ወርቅነህ ይህን ችሎታውን በጠዋት የተረዱት የአማርኛ መምህሩ ተሻለ ካበረታቱት በኋላ በቲያትር ሙያ እንደገፋበት በተለያዩ መድረኮች ሲናገር ተደምጧል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው የያኔ ወጣት አርቲስት ነጻነት እስከ ለተሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነም የሙያ አጋሮቹ ይመሰክሩለታል። የኪነ ጥበብ አጀማመር ሲናገር እንደሚሰማው ነጻነት ወደ ጥበብ ዓለም የገባው ገና በወጣትነቱ ሲሆን በተለይም የኮሜዲ ስራዎቹ የብዙዎችን ትኩረት መሳብም ችሏል። ከሰራቸው ስራዎች መካከል ፍሬሽማን፣ ያንቺው ሌባ፣ ኤፍቢአይ፣ ባለቀለም ህልሞች ይጠቀሳሉ። ነጻነት በተለይ የቴሌቪዥን ኢንዱስትሪን ከተቀላቀለ በኋላ ስራዎቹ በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት ያስገኘለት ሲሆን ከህፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆን በግንባርና በየቤቱ ተሳታፊ የሆነበትም ነው። ነጻነት በጥያቄና መልሶቹ አጋጣሚ ድንገት የሚፈጥራቸው ቀልዶቹ በእጅጉ ሳቅን የሚጭሩ ናቸው። ይህ ፕሮግራም በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲኖረው የእርሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻ ነበረው። ሌላው ቀርቶ በተለየ የንባብ አቀራረብ የሚሰራቸው ማስታወቂያዎች በሌሎች ያልታዩ ልዩ መታወቂያዎቹም ነበሩ። ነጻነት በስብና በስራ ባልደረቦቹ ዘንድ ተወዳጅ ሲሆን በትህትናው ለስራ ባለው ትጋትና ሁልጊዜም ሰውን ለማስደሰት ባለው ዝግጁነት የሚወደድ እንደሆነ መላው የኢቢኤስ የስራ ባልደረቦቹ ይመሰክሩለታል። እኛም ለወዳጅ ዘመዶቹ እንዲሁም ለመላው አድናቂዎቹ በሙሉ በሚዲያችን ስም ልባዊ መጽናናትን እንመኛለን።